በዚህ ቪዲዮ በወር አበባ ህመም ለምትቸገሩ እህቶቻችን ለረጅም ጊዜ ለምትቸገሩ እንዴት በቀላሉ ማከም እንደምትችሉ ለአንዴና ለመጨረሻ ጊዜ እንዴት መገላገል እንደምትችሉ እናያለን ማለት ነው። እስከ መጨረሻው በትዕግስት ተከታተሉ። ከዛ በፊት ግን በጨጓራ ቁስለት፣ በአንጀት ቁስለት፣ በአይቢኤስ፣ በአይቢዲ፣ በሃይፐርታይሮይዲዝም፣ በሃይፖታይሮይዲዝም እንዲሁም ደግሞ በስኳር፣ በደም ግፊት፣ በሌሎችም ህመሞች አይድንም በተባሉ ህመሞች እየተሰቃያችሁ ያላችሁ ሰዎች በዚህ ስልክ ቁጥር ዋትሳፕ ላይ ብትጽፉልኝ ህክምናችሁ መከታተል የምትችሉ ነው የሚሆኑት። እጅግ በጣም ብዙ ቴስቲሞኒዎች አሉ እኛ ጋር ህክምናቸውን ወስደው ከእነዚህ ህመሞች የተገላገሉ እጅግ በጣም ብዙ ሰዎች አሉ። እነሱም የገባችሁ ቲክቶክ ላይም ዩቲዩብ ላይም አሉ። የገባችሁ ተከታተሉ። ዋትሳፕ ላይ ዶክመንታቸውን ብትልኩልኝ በዚህ ስልክ ቁጥር ማናገራችሁ ነው የሚሆነው። የሶስት ወር ፎሎ ፕሮግራም አለን። በሶስት መንገድ ነው የሚታከመው። አንደኛ ምግባችሁን በማስተካከል፣ ሁለተኛ ቤት ውስጥ የሚዘጋጁ ሰፕሊመንቶች፣ ሶስተኛ ከፋርማሲ የሚገዙ ሰፕሊመንቶች ይኖራሉ። ሶስቱን በማዋሃድ አገር ውስጥም ከሀገር ውጭ ያላችሁ ሰዎች ህክምናችሁን ባላችሁበት ሆናችሁ መከታተል የምትችሉ መሆኑን እገልጻለሁ። የወር አበባ ህመም በሁለት ይከፈላል። አንደኛ ኢዲዮፓቲክ የምንለው ነው፣ ወይም ደግሞ ኮዙ የማይታወቅ የወር አበባ ህመም አለ። ሁለተኛው ደግሞ ኖን የሚታወቅ ኮዝ ያለው የወር አበባ ወይም ደግሞ ሜንስትራል ፔን ወይም ዲስሜኖሪያ የምንለው አለ ማለት ነው። ስለዚህ ሁለተኛው አይነት አንደኛ በፋይበር ምክንያት ሊሆን ይችላል፣ ሲስት ሊሆን ይችላል፣ ወይም ደግሞ ኢንዶሜትሪዮሲስ የምንለው የማህፀን የውስጠኛው ክፍል በመወፈሩ ምክንያት የሚከሰት። ስለዚህ በዛ በመጀመሪያ የሚሆን በሁለተኛው የመጣውን የወር አበባ ህመሞችን ለማስታገስ ብዙ ሰዎች ዲፖ ይወስዳሉ። ወሊድ መከላከያ የሚያገለግለውን ዲፖ ይጠቀማሉ። ሁለተኛ ደግሞ ኔስቴሮይድ አንቲ ኢንፍላማቶሪ ድራግ የምንላቸው ለህመም ማስታገሻ ተብሎ የሚወሰዱ መድኃኒቶችን ይጠቀማሉ። ነገር ግን እነዚህ መድኃኒቶች ለረጅም ጊዜ በምትወስዳቸው ጊዜ የራሳቸው ሳይድ ኢፌክት አላቸው። ነገር ግን ዛሬ ያለምንም ሳይድ ኢፌክት ወይም ደግሞ ምንም አይነት እክል የጎንዮሽ ጉዳት ሳያጋጥማችሁ እንዴት በቀላሉ ይህን የወር አበባ ህመም መገላገል እንደምትችሉ እናያለን ማለት ነው። የወር አበባ ህመም ሩት ኮዙ ተብሎ የሚታሰበው የፕሮስታግላንዲን የምንለው ኬሚካል አለ። የዚህ ፕሮስታግላንዲን ኬሚካል በመጨመሩ ምክንያት አንደኛ የሚመጣ ነው ተብሎ ነው የሚታሰበው። ሁለተኛ ደግሞ ቫዞፕሬሲን የምንለው ወይም ደግሞ የደም ስር እዛ ከማህፀን አካባቢ ያሉ ደም ስሮች መጥበብ ይሆናል ተብሎ ነው የሚታሰበው። ይህ የደም ስሮች መጥበብ ደግሞ ኮንትራክት ማድረግ አንደኛ የደም ዝውውራችሁን ወደ ማህፀን የሚሄደውን እንዲቀንስ ያደርጋል ማለት ነው። ሌላኛው ምክንያት ተብሎ የሚታሰበው ሃይፐርታይሮይዲዝም ወይም ደግሞ የታይሮይድ ሆርሞን መጨመር ነው። እሱ በባህሪ ሁለት ነገር ያደርጋል። አንደኛ መስሎች ሴንሲቲቭ እንዲሆኑ ያደርጋል። ያ ማለት መስኩላር ኮንትራክሽን እንዲጨምር ያደርጋል የታይሮይድ ሆርሞን በሚጨምርበት ሰዓት። ሁለተኛ ደግሞ ካልሲየም ከአጥንት ወደ ሴሎች፣ ወደ ጡንቻ፣ ወደ ቲሹ እንዲገባ ያደርጋል ማለት ነው። በዚህ ምክንያት ከፍተኛ የሆነ የኮንትራክሽን በመስሎች አካባቢ ይጨምራል ማለት ነው። ስለዚህ ሌላኛው ምክንያት ሃይፐርታይሮይዲዝም የምንለው ነው ማለት ነው። ሌላኛው ምክንያት የኢንፌክሽን ነው። በማህፀን አካባቢ የሚከሰቱ ኢንፌክሽኖች ናቸው። ባክቴሪያ፣ በቫይረስ፣ በተለያዩ ምክንያት የሚመጡ የማህፀን ኢንፌክሽኖች፣ እነዚህም በወር አበባ ሰዓት ያለ በከፍተኛ ሁኔታ ይጨምራሉ ተብሎ ይታሰባል ማለት ነው። ሌላኛው ጥቁር ሴት መሆን በራሱ ያ ማለት ከነጮቹ በ33% በበለጠ ከነጮች ሴቶች የበለጠ ለወር አበባ ህመም መጋለጫቸው ከፍተኛ እንደሆነ ጥናቶች ያሳያል ማለት ነው። ከላይ የዘረዘርናቸው ብዙ ምክንያቶች እንዳሉ ሆኖ ነገር ግን በዋነኝነት ከዚህ ጀርባ ብዙ ጥናቶች አሁን ላይ እየወጡ ያሉት የሚያሳየን ቫይታሚን ዲ ስሪ መጠን በከፍተኛ ሁኔታ መቀነስ ነው ማለት ነው። ምክንያቱም ቫይታሚን ዲ በቂ የሆነ ቫይታሚን ዲ ካላችሁ ቅድም እንዳልነው አንደኛ ፕሮስታግላንዲን ኬሚካል እንዳይጨምር ይከላከላል ማለት ነው። ፕሮስታግላንዲን ከፍተኛ እንዳይሆን ይከለክላል ማለት ነው። ሌላኛው ቫይታሚን ዲ ቫዞፕሬሲን ወይም ደግሞ የደም ስር መጥበቦችን በከፍተኛ ሁኔታ ይቀንሳል ማለት ነው። ምክንያቱም ቫይታሚን ዲ ቫይታሚን ብቻ አይደለም፣ ሆርሞን ነው። ስለዚህ ደም ስሮችን ሪላክስ የማድረግ ኢፌክት አለው። በዚህ ምክንያት ቫይታሚን ዲ የደም ስሮችን መጥበብን ይቀንስላቸዋል ማለት ነው። በዚህ ምክንያት ህመሙ ይቀንሳል። ሁለተኛው ቫይታሚን ዲ ፓራታይሮይድ ሆርሞን ወይም ደግሞ የታይሮይድ ሆርሞን በደንብ እንዲቀንስ ያደርጋል። ይሄ ክሊኒካል ፕራክቲስ ላይ የምናየው ነው። በቂ የሆነ ቫይታሚን ዲ ያላቸው ሰዎች ወይም ደግሞ በከፍተኛ ሁኔታ ቫይታሚን ዲ በሚሰጣቸው ሰዓት እነዚህ የታይሮይድ ሆርሞኖች በከፍተኛ ሁኔታ የመቀነስ ባህሪ ያሳያሉ ማለት ነው። ስለዚህ ያ የታይሮይድ ሆርሞን የሚቀንስ ከሆነ ደግሞ ማህፀን ላይ ያለው የህመም በከፍተኛ ሁኔታ ይቀንሳል ማለት ነው። የቫይታሚን ዲ በቂ ዶዝ የምትወስዱ ከሆነ ወይም በቂ ዶዝ የምታገኙ ከሆነ ኢንፍላሜሽን ማህፀን አካባቢ ያለን ይቀንስላቸዋል ማለት ነው። ምክንያቱም ቫይታሚን ዲ አንቲ ኢንፍላማቶሪ ኢፌክት ስላለው ማህፀን አካባቢ የሚከሰቱ ኢንፍላሜሽኖችን በከፍተኛ ሁኔታ ይቀንስላቸዋል ማለት ነው። ቫይታሚን ዲ በመውሰድ ወይም ደግሞ ፀሐይ እስከ 20 ደቂቃ እስከ 25 ደቂቃ በየቀኑ በመሞቅ የቫይታሚን ዲ ሌቭላቸውን ከፍ የሚያደርጉ ከሆነ ከዚህ ጋር ከሜንስትራል ክራምፑን በከፍተኛ ሁኔታ መቀነስ ይችላሉ ማለት ነው። አንደኛው መፍትሄ የመጀመሪያ የሚሆነው ቫይታሚን ዲን እስከ 10,000 ኢንተርናሽናል ዩኒት በየሳምንቱ ከሚወሰደው የቫይታሚን ዲ 50,000 ኢንተርናሽናል ዩኒቱ በየቀኑ የሚወሰደውን 10,000 ኢንተርናሽናል ዩኒት ቢያንስ ለአንድ ወር መውሰድ አንደኛው መፍትሄ እሱ ነው። ሁለተኛው ግን ቫይታሚን ዲ ብቻውን አክቲቬት ማድረግ ስለማይችል ሰውነታችን ወደ አክቲቭ በሆነ ፎርም መጠቀም ስለማይችል ማግኔዥየምን ከ400 እስከ 600 ሚሊግራም ቢያንስ
ሚኒመም 400 ሚሊግራም እሱንም በየቀኑ ማታ ማታ ልተኙ ስትሉ ለአንድ ወር መውሰድ ከአንድ ወር ድረስ መውሰድ ማለት ነው። ይሄን ብታደርጉ አንደኛ የቫይታሚን ዲ ሌቭላችሁ በከፍተኛ ሁኔታ ይስተካከላል። ሁለተኛ ደግሞ የማግኒዚየም ሌቭላችሁም ስለሚጨምር ማግኒዚየም ደግሞ በባህሪው መስሎችን ሪላክስ የማድረግ ደም ስሮችን ሪላክስ የማድረግ ኢፌክት ስላለው ስለዚህ ህመማችን በከፍተኛ ሁኔታ ይቀንሳል ማለት ነው። ከዛ ውጭ በየጊዜው ፀሐይ በደንብ በሞቅ በቀን ውስጥ ቢያንስ ለ20 ደቂቃ ምንም አይነት ክሬም ሳትቀቡ የሚመች ሁኔታ ካለ ማለት ነው። ብዙ ጊዜ አሁን ኮንዶሚኒየም እንደዚህ የሚኖሩ ሰዎች ይቸገራሉ አያለው። ነገር ግን ምናልባት የሚመች ሁኔታ ካለ ቢያንስ በየቀኑ ከ15 እስከ 20 ደቂቃ ምንም አይነት ክሬም ሰውነታቸው ላይ ሳይኖር ቢያንስ በሳምንት 3 ቀን 4 ቀን ከተቻለ ሳምንቱን ሙሉ ሴቶች በተለይ ፊታችሁን ጡታችሁን ሳታስነኩ በደንብ ፀሐይ በሞቅ ይሄ ምንድነው ቫይታሚን ዲ ሌቭላችሁ አሁን ሰፕሊመንት ብትወስዱም ተመልሶ ሊወርድ ስለሚችል ያንን ኮፓፕ ለማድረግ ይጠቅማቸዋል ማለት ነው። ከዛ ውጭ ግን ይሄን እያደረጋችሁ ከዛ ውጭ ማስተካከል ያለባችሁ ሃይ ካርብ የሆኑ ምግቦችን ፈጽሞ ማስወገድ ይኖርባቸዋል ማለት ነው። አንደኛው ቫይታሚን ዲ አብዞርቤሽን እንዲቀንስ እንዲሁም ቫይታሚን ዲ ያችሁ ዲፕሌት እንዲሆን ማግኒዚየም ዲፕሌት እንዲሆን የሚያደርገው ሃይ ካርብ የሆኑ ፕሮሰስ ምግቦች መብላት ነው። እንደ ፍርኖ ዱቄት፣ እነዚህ ፓስታ፣ መኮረኒ፣ ስንዴ፣ ዳቦ እነሱ የምትበሉ ከሆነ ለተወሰነ ጊዜ አቮይድ አድርጓቸው። ምክንያቱም እነዚህ ምግቦች በራሳቸው ኢንፍላማቶሪ ምግቦች ናቸው። ስለዚህ ኢንፍላሜሽን ሰውነታችሁ ውስጥ እንዲከሰት ስለሚያደርጉ እነሱን በከፍተኛ ሁኔታ መቀነስ ይኖርባቸዋል ማለት ነው። ከዛ ውጭ ግን በደንብ ያው ዚንክና አይረን በከፍተኛ ሁኔታ ተጨማሪ ያስፈልጋቸዋል። ነገር ግን ሁሉንም በሰፕሊመንት መውሰድ ስለማትችሉ ስፔሻሊ የምትወዱ ከሆነ ጉበት ቢያንስ በሳምንት 1 ቀን ወይም 2 ቀን ብትጠቀሙ። ከዛ ውጭ ቀይ ስጋ በደንብ ብትጠቀሙ በሳምንት 2 ቀን 3 ቀን እንደዚህ ቀይ ስጋ አብስላችሁ ብትጠቀሙ ከአትክልት ጋር በተለይ ከዳቦ ከምናምን ሳይሆን ከአትክልት ጋር ኮምባይን እያደረጋችሁ የምትጠቀሙ ከሆነ የአይረንና ዚንክ ደግሞ ከሱ በደንብ ማግኘት ስለምትችሉ ሰውነታችሁ በእርግጠኝነት ከ1 ወር ውስጥ ይሄን የሜንስትራል ክራምፕ ሙሉ ለሙሉ የሚያስወግድላችሁ ነው የሚሆነው ማለት ነው። ከዛ ውጭ የዝንጅብል ሻይ በጣም ኢፌክቲቭ ነው። ህመሞችን የመቀነስ ባህሪ ስላለው የዝንጅብል ሻይ በተጠቀሙ በየቀኑ ህመሙ ልክ የወር አበባ ሊመጣ አካባቢ ያንን ብትጠቀሙ በከፍተኛ ሁኔታ ህመሙ እንዲቀንስላችሁ ይረዳችኋል ማለት ነው። ከዛ ውጭ ያው የሚታወቅ ነው በአብዛኞቻችሁ ይሄ ሞቅ ያለ ነገር በፎጣ ለብ ያለ ውሃ አድርጋችሁ እዛ ማህፀናችሁ አካባቢ ከላይ ከእምብርታችሁ በታች ማለት ነው ያንን ፎጣ ከ10 እስከ 15 ደቂቃ ብትይዙበት ይሄም አንደኛ ፔን የመቀነስ ባህሪ አለው ማለት ነው። ስለዚህ በዋነኝነት ግን ለዘላቂ የሚሆነው ቅድም የነገርኳችሁ ከላይ ያሉትን ነገሮች አድርጉ። ከዛ ውጭ ግን አመጋገባችሁ ማስተካከል፣ ወክ ማድረግ፣ ስትረስ ካለባችሁ እነዚህ በመቀነስ ሙሉ ለሙሉ ከነዚህ የምትወጡ ነው የሚሆነው ማለት ነው። ስፔሻሊ ቫይታሚን ዲ ማግኒዚየም ወስዳችሁ ይህ ህመም ከተወገደላችሁ ቴስቲሞኒያችሁን እንግዲህ አስቀምጡልን። ምክንያቱም ለሌሎችም ኢንስፓይሬሽን ስለሚሆን ሞክሩት። እጅግ በጣም የምትጠቀሙበት ነው የሚሆነው ማለት ነው። ለዚህ ፔጅ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። አመሰግናለሁ።